ሔዋን እንግዲህ ሞተ የተባለው ወንድሟ በህይወት እንዳለ የሰማች ጊዜ ያው በጣም ነው እያስደነገጣት ማለት ነው። ምክንያቱም ደግሞ በዛ ላይ ደግሞ ገዳይ ተብሎ የተባለው ሰው እንግዲህ ዴቭ እንደሆነ ስትሰማ ነገሮቹ ግራ በማጋባት ውስጥ ነው ያለችው ማለት ነው። ናኦድ በበኩሉ እንግዲህ ለዚህ ደረጃ ያበቃኝ እንድሞትም በህይወትም እንድኖር ያደረገኝ ዴቭ ነው በማለት እንግዲህ ሔዋንን ለማሳመን እየሞከረ ነበረ ማለት ነው። ሔዋን የሰማችው ነገር እንግዲህ በጣም የሚያስደነግጥና ከወንድሟም እና ከዴቭ የማትጠብቀውን ነገር ስለሰማች እንግዲህ በጣም ግራ የሚያጋባ ነገር ሆኖባታል ማለት ነው። ሔዋንም በበኩሏ እንግዲህ የተፈጠረውና የሰማችው ነገር በጣም ስላስደነገጣት እንግዲህ ፊት ለፊት ዴቭ ጋር ሄዳ እንግዲህ ይህንን ድርጊት የሰማሁትን ድርጊት አንተ አድርገዋል ወይ? ካላደረከውም እና ካደረከውም ደግሞ በልጅ ምለ የልጅን ስም ጠርታ እንግዲህ ማልልኝ በማለት እየጠየቀችው እየጮችበት ነው ያለችው ማለት ነው። ዴቭ በበኩሉ ያው ሔዋን የጠየቀችው ነገር በጣም ግራ ስለገባው እንግዲህ እሷ ባለችው መሰረት አይኗን እያየ እኔ ከልጄ ይንሳኝ እያለ የልጁን ስም እየጠራ እየተናገረ ነው ያለው ማለት ነው። እኔ ይሄ የሚባለውን ስም እኔ በፍጹም የማውቀው ነገር የለም፣ እንደዚህም ደግሞ አላደረግኩትም ብሎ ማላ እያደረገላት ነው ያለው ማለት ነው። ሔዋን በበኩሉ ዴቭ የማለውን ነገር እንግዲህ በልጁ ስለማለ እንግዲህ ይህንን ነገር በፍጹም እኔ አላደረግኩትም፣ በፍጹም ይህን ነገር ደግሞ አላደረግኩም ብሎ በሚልበት ሰዓት እንግዲህ ሔዋን ያላትን ነገር አምነዋለች ማለት ነው። ዴቭ በበኩሉ እንግዲህ የሚያስጨናንቀው አንድ ነገር አለ፣ ለእሷ ምንም ያልነገራት ነገር ማለት ነው። እንግዲህ እሱ ስልክ ይዞ በመደወል ያለ በሚያናግርበት ሰዓት እንግዲህ ሔዋን ደርሳ ስልኩን እያዋራ ባለበት ሰዓት እንግዲህ ስልኩን አቋርጦ ዘግቶታል ማለት ነው። እንግዲህ ዴቭ የዘጋበት ስልኩን እንግዲህ ከኋላው የሆነ ነገር ይኖራል ብለን እናስባለን ማለት ነው። ምክንያቱም ለሔዋን እንደዚህ አላደረኩም ብሎ ይበላት እንጂ የሆነ ድብቅ የሆነ ነገር እንዳለ እየተረዳን ነው ያለው ማለት ነው እዚህ ጋር ማለት ነው። በዛ ላይ ደግሞ ዴቭ በበኩሉ እንግዲህ ያው ይሄንን ነገር በፍጹም እኔ የማደርግ ሰው አይደለሁም፣ ለወንድምሽ ብዙ ነገር የማደርግለትና ብዙ ነገር እየሰራሁለት ሰው ላይ እንዴትስ እንደዚህ አይነት ነገር ላደርግ እችላለሁ እያለ ሔዋንን ለማሳመን እየሞከረ ነበረ ማለት ነው። ሔዋን በበኩሏ እንግዲህ ዴቭ የማላላትን ነገር አምነዋለች ማለት ነው። ዴቭ እንግዲህ ያው አይኗን እያየ በልጁ እንደማለ ያው ነገሮችን እንግዲህ ያው ከኋላው የደበቀ ነገር ቢኖርም እንግዲህ እሷን ያው ለማሳመን ሞክሮ አሳምኗታል ማለት ነው። እንግዲህ ዴቭ ያው እጁ እንዳሌለበትና ይህን ያህል ደግሞ ለሔዋን ወንድም ምንም ነገር ባያደርግ ኑሮ እንግዲህ እሱ ይህን ያህል ርቀት ተጉዞ ዴቭ ወጥሮ ሊይዘው አይችልም ማለት ነው። እንግዲህ ደግሞ ዴቭ በሌላ መንገድ ስንረዳው ስልክ በሚያወራበት ሰዓት እንግዲህ ይህን ድርጊት በናሆም ላይ እንዳደረገ ሰዎቹ ደግሞ ሌላ ስህተት እንዳይፈጥሩና ከመፈጠሩ በፊት ደግሞ እንዳስጠነቀቃቸው በስልክ ሲያወራ ሰምተነዋል ማለት ነው። ስለዚህ ናሆም እንግዲህ ይቅርታ ዴቭ እንግዲህ የሆነ ነገር እንደደበቀ እዚህ ጋር ነው እያየን ያለው ማለት ነው። አሁንም እንግዲህ ያው ዴቭን ለማጋለጥ እሱ የሰራውን ነገር ደግሞ ሊያወጣበት እየጣረ ነው ያለው ማለት ነው። እንግዲህ ዴቭ የሆነ ነገር ሰርቶ ይህን የሆነ ነገር ባያደርግ ኑሮ እንግዲህ ናኦድም እንግዲህ የገዛ ወንድሙን ፊት ለፊት ሊጋፈጠው አይችልም ማለት ነው። ዴቭን በበኩል እንግዲህ ከናኦድ ጋር ፊት ለፊት ተጋጥሞ እንግዲህ አሁን ግደለኝ፣ መግደል ከፈለግ ግደለኝ፣ ዝም ብለህ ለምንስ እኔን ታሽማቅቀኛለህ? ስለዚህ የምታደርገውን ነገር ማድረግ ትችላለህ፣ ከፈለግ ደግሞ ማሳሰር ትችለኛለህ ብሎ ፊት ለፊቱ እየተናገረው ነው ያለው። ስለዚህ ዴቭ የሆነ ነገር እንደደበቀ እዚህ ጋር እየተረዳን ነው ያለው ማለት ነው።
ናኦድን በበኩሉ እንግዲህ አንተ ባልከኝ መንገድ እንግዲህ ለህግ ዝም ብዬ አሳልፌ የምሰጥ ሰው አይደለሁም። እኔ በፈለጉበት ሰዓት እንደዚህ እንዳሰቃየኝና እንደዚህ እንዳደረከኝ አሰቃይቼ እኔ ራሴ በእጄ ነው መገለክ እያለው ነው ያለው ማለት ነው። ዴቭን በበኩሉ እንግዲህ የፈለግከውን ነገር ማድረግ ትችላለህ፣ ለምታረገው ነገር እኔ ዝግጁ ነኝ ብሎ ተናግሮታል ማለት ነው። እዚህ ጋር የምንመለከተው በሁለቱ መካከል እንግዲህ ትልቅ ችግር እንዳለ ነው እያየን ያለ ነው ማለት ነው። በዚህ መካከል እንግዲህ ሔዋን በጣም ተጨንቃ ነው ያለችው ማለት ነው። ምክንያቱም ወንድሜ የምትለው ሰው ከመቃብር ተነስቶ ሞቷል የተባለው ሰው እንግዲህ አጠገቧ መጥቶ ስታየው ያው ቢያስደስታትም፣ በሌላ በኩል እንግዲህ ከዴቭ ጋር የጀመረው ሰጣ ገባ እንግዲህ ዴቭን ባሌ የልጄ አባት የምትለውን ሰው እንደሚያሳጣ ስላወቀች እንግዲህ ይሄ ነገር በጣም እያስጨናነቃት ነው ያለው ማለት ነው። እዚህ ጋር ነው አሁን ሔዋን እንግዲህ ግራ የገባት ነገር ቢኖር እንግዲህ ለረጅም ጊዜ ስትፈልገው የነበረው እንግዲህ ወንድሟ ከህይወት ኑሮ መጥቶ ፊት ለፊቷ አጠገቧ መሆኗ፣ ሌላ በኩል ደግሞ የልጅ አባት ነው ብላ ብዙ መከራ እያየችበት ትዳሯ እንግዲህ በሁለቱ መካከል የተፈጠረው ነገር እንግዲህ እሷን ያው ወደ አንድ መንገድ ሊወስዳት ስለሚችል እንግዲህ ወደ ማን መንገድ እንደምትሆን እንግዲህ ወደፊት የምናየው ይሆናል ማለት ነው። እንግዲህ መከራ ያየችበትን ዴቭ ደግሞ ያው ትዳሯን ማጣት በጣም በፍጹም እድሜ ልኳን ድረስ መከራ ያየችበት ትዳር ማጣት አትፈልግም ማለት ነው። በሌላ በኩል ደግሞ ያው ወንድሜ የምትለው ሰው ሙቷል የተባለው ሰው አጠገቧ በመሆኑም እንግዲህ ሁለቱ ውስጥ የገባው ነገር በጣም እያስጨናነቃትና በጣም ግራ እያገባት በምን አይነት መንገድ ነገሮች እንደምትፈታ ጭንቀት ውስጥ ነው ያለችው ማለት ነው ሔዋን። እንግዲህ ሔዋንም በበኩሏ ዴቭ የነገራትን ነገር እንግዲህ በልጇ የማለውም ነገር እንግዲህ ለወንድሟ ለናኦድ እንግዲህ እሱ በፍጹም እንደዚህ አይነት ነገር እንዳላደረገና ደግሞ እሱ ደግሞ በፍጹም ይህን ነገር ሊያደርግ እንዳልሆነ ነገሮችንም እንዳላደረገ ለወንድሟ ብትነግረውም ወንድሟ እንግዲህ ከነሱ መካከል እንግዲህ አብሯቸው ተባብሮ የሚሰሩ ሰዎች አሉ። ከፈለሽም ከነሱ ጋር ያወራውን ድምፅ ላሰማሽ እችላለሁ። ስለዚህ ይህንን ድምፅ መስማት ከፈለግሽ ይኸው ስሚ ብሎ አሰምቷታል ማለት ነው። እንግዲህ የዴቭ ድምፅ ትክክለኛው ድምፅ በስልክ ያወራው ድምፅ እንግዲህ ለሔዋን ወንድሟ አሰምቷታል ማለት ነው። ያ ለኒሆም ደግሞ ናኦድ ለሔዋን ያሰማት ድምፅ ደግሞ እንግዲህ ያው ናሆም ወንድሟ እንግዲህ በስር እንዲቀጣና አለበለዚያም ደግሞ በሞት እስከ መጨረሻ እንዲሞት ትዕዛዝ የሰጠውን ነገር እንግዲህ ዴቭ የሰጠውን ትዕዛዝ ወንድሟ ለሔዋን እንግዲህ አሰምቷታል ማለት ነው። እንግዲህ ወንድሟ የነገራትን ነገር ለሔዋን እንግዲህ በጣም አሁን ላይ የሰማችው ነገርም ግራ የሚያጋባ ነገር ቢሆንም እንግዲህ ጭንቀት ውስጥ ጥሏታል ማለት ነው። እንግዲህ የሔዋን ወንድም ናኦድ እንግዲህ ያው ከዴቭ ጋር የሚሰሩትን ሰዎች እና ዴቭን ወደ ራሱ እየሳበ እንደሆነ ነው እያየን ነው ያለ ነው ማለት ነው። እንግዲህ እሱ የሚያደርጋቸው ነገሮች ከዴቭ ጋር የሚሰሩ ሰዎችን እንግዲህ ወደ ራሱ እያመጣ ነው ማለት ነው። እንግዲህ ናኦድ የሔዋን ወንድም እንግዲህ አሁን ላይ ከዚህ በፊት ባንዶንን ወደ ራሱ ለማድረግ የጣረውን ነገር እንግዲህ ወደ ራሱ ወስዶታል ማለት ነው። አሁን ላይ ደግሞ ሮዝን ነው ማለት ነው። ሮዝን ወደ ራሱ ለማድረግ እየጣረ ነው ያለው ማለት ነው። ምክንያቱም ሮዝ ያው ዴቭ እንዲሞትላት ስለምትፈልግ እንግዲህ ከዚህ በፊት በፍጹም እሱ እንዲሞት
ብትፈጥርም ነገሮችን ብታመቻችን ምንም ስላልተሳካላት አሁን ደግሞ ይሄ ሰው የሔዋን ወንድም እንግዲህ አሁን ዴቭን ለማጥፋት የመጣ ሰው እንግዲህ ወደ እሷ ቢመጣ እንግዲህ ለእሷ ጥሩ ነገር ይዞላት ስለመጣ እንግዲህ እሷ ከሱ ጋር አብራ ተባብራ ዴቭን ለመጣል በጣም ስለምትፈልግ እንግዲህ ምንም ጥርጥር የለም ማለት ነው። ያው ወደ እሱ እንደምትሄድ ማለት ነው ሮዝ ማለት ነው። ሌላው ደግሞ ያው ሮዝን ትንሿን ሉሊትን እንግዲህ ያው እሷንም ለመበረዝ እየሞከረ ነው ያለው እንግዲህ ምክንያቱም ዴቭ ላንቺ ምንም ጥሩ ነገር እያሰበ አይደለም፣ ላንቺ መጥፎ ነገር እያደረገ ነው ያለው እያለ በተለያየ ነገር የሉሊትን አይምሮ ለመበከል እየሞከረ ነው ያለው አሁን ላይ ማለት ነው። እንግዲህ የሔዋን ወንድም ናኦድ እንግዲህ ለሉሊት ያሳመናት ነገር እንግዲህ አንቺን እዚህ ያመጣሽ አንቺን እንዲጠቅምሽ ሳይሆን አንቺን ሊረዳሽ ሳይሆን ለራሱ ጥቅም ብሎ ነው እዚህ ያመጣሽ ብሎ ቢላትም እሷን ለማሳመን የተለያየ ነገር ቢሞክርም እሷ በቀላሉ ልትታመንና እሱን ዴቭን በቀላሉ ዴቭን እንግዲህ ያው ይሄ ነገር ያደርጋል ብላ ራሷን ልታሳምን በፍጹም አልቻለችም ማለት ነው። እንግዲህ ሉሊት ወደ ቤት ከሱ ጋር ከተለያየች በኋላ ወደ ቤት በምትገባበት ሰዓት እንግዲህ ዴቭ በስልክ እያወራ የሰማችው ነገር እንግዲህ ሊያሳምናት የቻለ ነገር ነው ማለት ነው። ምክንያቱም ዴቭ የሚናገራቸው ነገሮች ግደሉት፣ እምቢም ካለ እሱን አጥፎት የሚል ነገር ድምፅ ከሱ አፍ ወጥቶ ስለሰማች እንግዲህ ያው ናኦድ ያላትን ነገር እንግዲህ ልታምነው የሚያስችላት ነገር ሰምታለች ማለት ነው። እንግዲህ ሉሊት የሰማችው ነገር በጣም ግራ የሚያጋባ ነገር ነው ስለሆነ በጣም ነው የደነገጠችው ማለት ነው። ዴቭን ከዚህ በፊት የምታውቀው ነገር በዚህ ባህሪው ሳይሆን ለሰው ጥሩ የሆነ ለሰው ጥሩ የሚያስብ ሰው እንግዲህ ለሰው ደግሞ አስተሳሰቡ ያው የተለየ ሰው መሆኑን ስለምታውቅ እንግዲህ አሁን ላይ የሰማችው ነገር እንግዲህ ዴቭን በዚህ ሁኔታ ስታገኘው እንግዲህ በጣም አስደንግጧታል ማለት ነው። በዚህ ወቅት እንግዲህ ናኦድ የነገራትን ነገር እንግዲህ ለዴቭ ያለትን አመለካከት እንግዲህ ቀንሶባታል ማለት ነው። እንግዲህ ዴቭን ልትጠራጠረውና ዴቭን ደግሞ ያው እሱ የነገራትን ነገር ልታምነው እዚህ ጋር ሆኗል ማለት ነው። ምክንያቱም ካየችውና ከሰማችው ነገር ማለት ነው። እንግዲህ ሉሊት ያው ዴቭ ወደ እሷ በሚመጣበት ሰዓት እንግዲህ በድንጋጤና በፍራቻ ውስጥ ነበረች ማለት ነው። እንግዲህ አሁን ላይ ናኦድ የሚያደርጋቸው ነገሮች እንግዲህ በሱ ዙሪያ ያሉትን ሰዎች ያው እነሱ ከሱ እንዲርቀውና ያው እነሱ ሁሉም ሰው ከሱ ከዴቭ ከራቁ በኋላ ለሱ ጥሩ ያው መንገድ ይሆንለታል ማለት ነው። ምክንያቱም ሰው ካጠገቡ ከሌለ እንግዲህ እሱን ሊያጠቃ በሚችልበት መንገድ ይመቻችለታል ማለት ነው። ናኦድ በበኩሉ በዚህ የበቃው ነገር አይደለም ማለት ነው። እንግዲህ አቶ መሰለ ያው ሞቷል የተባለው ሰውዬ ይሞታል ተብሎ የሚጠበቀው ሰውዬ እንግዲህ አሁን ላይ በህይወት እንደሚተርፍና ከታመመበት ቦታ እንግዲህ የነቃ እንደሆነ በቅርቡ ደግሞ ወደ እሷ እንደሚመጣ እንግዲህ ለሉሊት በመንገድ ሉሊትን በጣም አስደንግጧት ነው ያለው ማለት ነው። አሁን ላይ ናኦድ የሚያደርጋቸው ነገሮች እንግዲህ ለሱ በጣም የተመቻቹለትና ዴቭን ሰው ማንም ሰው እንዳይቀርበው እያደረገ ነው ያለው ማለት ነው። በዛ ላይ ደግሞ ሮዝን ወደ ራሱ ገብቷታል ማለት ነው። ወደ ራሱ አምጥቷታል ማለት ነው። ሮዝ እንግዲህ ቤት ድረስ በመምጣት እንግዲህ ዴቭን ያው እየተናገረችው እና እየተጨቀጨቀችው ነው ያለችው ማለት ነው። ሮዝ ቤት ድረስ በሚሄድ እንግዲህ ዴቭን እያስፈራራች ነው ያለችው ማለት ነው። ናኦድ እንግዲህ መቶልሃል፣ አንተንም ሊገል ነው፣ ቃጣውንም ዘርግቷል እንግዲህ ብላ ብታስፈራራውም እንግዲህ ዴቭ እንግዲህ ያመጣውን ያምጣ፣ የሚያመጣውን ነገር እጠብቀዋለሁ ብሎ እያላት ነው ያለው ማለት ነው።
ሮዛ አሁን ላይ ያለችበት ሁኔታ እንግዲህ አሳሳቢና አስደንጋጭ የሆነበት መንገድ ስለሆነ ለእናቴም ሞት ተጠያቂዎቹ እኔም ላለሁበት ሁኔታ ተጠያቂዎቹ ንዲፍ ናቸው ብላ ስለምታስብ እንግዲህ አሁን ላይ ናኦድ ያደረገላትን ጥሪ ያው በመቀበል ከሱ ጋር ለመቀላቀል እና እነሱን ለመጎዳት ዝግጁ ላይ እንደሆነች ነው እያየን ያለ ነው ማለት ነው። አሁን ላይ ናኦድ እንግዲህ የሚሰራቸውን ነገሮች እንግዲህ ያው ዴቭን ለማጥፋት እና ዴቭን ያልሆነ ነገር ውስጥ ለመክተት እንግዲህ እኔን ለዚህ አይነት ነገር እያደረገኝ እዚህ ችግር ውስጥ የከተተኝ እሱ ነው በማለት እንግዲህ ለበቀል እንደመጣ እናውቃለን ማለት ነው። ዴቭ በበኩሉ እንግዲህ እንደዚህ አይነት ነገር ዝም ብሎ እሱን እንዲህ ሊያደርገው የሚችል ሰው አይደለም ማለት ነው። ከዚህ በፊት እንደምናውቀውና ለሰው ያለው ርሩነትና ለሰው ያለው አመለካከትን ያው እናውቃለን ማለት ነው። እንግዲህ ምናልባት እንግዲህ ያው ናኦድ ያው እሱ ላይ ያው ችግር ፈጥሮ ወይም ደግሞ አንድ ሰው ላይ መጥፎ ነገር ለማድረግ ሲል እንግዲህ ምናልባት ያው እሱ ደግሞ አስቀድሞ ዴቭ ያው እሱን እዚህ ችግር ውስጥ ሊከተው ችሎ ይሆናል ማለት ነው። እንግዲህ ያው ሁለቱ ላይ ምን እንደተፈጠረና ደግሞ በምን አይነት መንገድ እንደዚህ ነገር እንደተደረገ እንግዲህ ማንስ ማንን ሊጎዳ እንደሆነ እንግዲህ ወደፊት እያየ ነው የምንሄደው ድራማ ይሆናል ማለት ነው።